ነገር እንዲቀጥል አልፈልግም እኔም በቃ እዛ ደግሞ የራሴ ቤት አለኝ እግዚአብሔር የተመሰገነ ይሁን እዛ ደግሞ ሄጄ ኖሬን እቀጥላለሁ ማለት ነው እንዲሁም ከዚህ በፊት አብራኝ የነበረች ልጅ አለች እዛ ማለት ነው እኔ የምኖርበት ቤት አንዳንድ ነገሮች የምታገዘኝ ምናምንና እስካሁን እኔ ነው እየጠበቀች ያለችው አልመጣሽም ምናምን እያለችኝ ነውና ምንም ወደዛም አላለችም ለሷም ስል መሄድ አለብኝ በጣም ጥሩ ልጅ ናት መልካም ልጅ ናትና ለኔ ስትል ቁጭ ብላ እየጠበቀችኝ ስላለች እኔም መሄድ አለብኝ እናቴም እህቴም ማንንም የለም በርግጥ ቤት ውስጥ በሌሉበት ነው ይሄንን ነገር አዘገጃጅቼ እንትን ያልኩት ምክንያቱም ካሉ ይቆጣሉ እንግዲህ እንዳይቆጡ ብዬ በሌሉበት ነው ይሄንን ነገር ያዘጋጃሁት ተመቀመጣችን በፊት ሻንጣው ወዴልኝ ነው የተሰበሰበው ሻንጣው ወደ መጣበት ማለት ምንድነው ወደ መጣበት አንዴን ስለምነው ላንተ ሰላም ጤና ነው መማጸነው ሩታ እኔ ቤት አለኝ ሰራተኛም ስራ አጋዥ አለችኝ እኔን ብላ ቁጭ ብላለች አትመጭም ወይ ብላ የጨቀጨቀችኝ ስለሆነ መሄድ አለብኝ የሷ ክብር አለኝ በጣም ምርጥ ልጅ ነች በጣም ደስ የምትል ልጅ ነች ብላ እንግዲህ ክብሯንና በጣም ደስ በሚል ሁኔታ ነው እንግዲህ የስራ አጋዥዋን በክብር ገለጸቻት ማለት ነውና የሰራተኛ ራሱ ያላት ክብር ምን ያክል እንደሆነ ይታወቃል ሩታዬ የኔ ቆንጆ እላለሁኝ እንግዲህ እንደዛ ብላለች ሰላም አድማጭ ተመልካቾቼ እንደምን አዋላችሁልኝ እንግዲህ ቤቴ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁን እና 9000 ያስገብታችሁኛል ቴንኪው በጣም አመሰግናለሁኝ እና ወደ 10000 ዳይ እንላለን ማለት ነው እና ውድ ቤተሰቦቼ እንግዲህ ሩታ ያለችውን ነገር ሰምታችሁታል ሩታ እዚህ ቁጭ ብላ ወደ ቤት ይሄዳለው እኔ ቤት የተከራየሁት ቤት አለኝ አብርሽ ደግሞ እዛ ሄዶ ይዝናናል ይጫወታል ከዛች ከውሽሚት ጋር ይሄዳል ማለት ነው ጋሽዬ ልጄን አሸንፋለሁ ብሎ እንግዲህ ጋሽዬን ልጃቸውን ጭራሽ ከንፈሯን እስከሚስማ ድረስና እንደፈለገ እስከሚሆን ድረስ ደርሷል ማለት ነው ነው እንግዲህ ውድ ቤተሰቦቼ አብርሃም እንግዲህ ብዙዎቻችሁ ኮሜንት ላይ እየተሳሳመ ነው ጭራሽ ተሳስሟል እየተሳሳመ ነው እንደፈለገ ይሁን አብሮ እየተኙ ነው አብሮ እያደሩ ነው እያላችሁ ብዙዎቻችሁ ኮሜንት ያረጋችሁልኝ ነበር በውስጡም ያወራችሁኝ ነበራችሁ ብዙዎቻችሁ ግን ሄርሜላና አብርሃም ቢሳሳሙም ዛሬ አይደለም መሳም የጀመረችው ሄርሜላ አብርሽ ባይሰማትም ሄርሜላ እየሳመችው ነው ማለት ነው አስሬ ጉንጩን እየሳመችው እንግዲህ አይታችሁታል ጭራሽ ብላ እንግዲህ ወደ ከንፈሩ መጥቷል አብርሽ እንግዲህ እንዳያችሁት ከሆነ በጣም ነው የሆነ ቅልብልብ ያደረገው ነው ማለት ነው የፍቅር ነገር ፍቅር ገብቶለታል መሰለኝና በጣም ነው አይኗ እያያት የነበረው የሆነ ነገር ሁላ ልጠይቅሽ ያላት ነበር ቤተሰብዬና የሆነ ነገር ልጠይቅሽ ፈልጋለሁኝ ስለዚህ ምናምን ነገር ብሎ አውሮታት ከዛም መልሶቶ ለምን ሚዲያ ላይ ወጣብኛል ብሎ ማለት ነው እንዴ ተናግረዋል አንዴ ወጥቷል በቃ ሚዲያ ላይ እኮ ሁሉም ነገር ወጥቷል ካሁን በኋላ ሚዲያ ላይ ነው ያለው እና በጣም ነበረ የሆነ እንዴት እንደሚያረጋቸው እንደነበረ ቀን ላይ ራሱ ለቀው ነበረ ቲክቶክ ላይ ማለት ነው ያልመጣሁምና እየጨፈሩ ሁላ እየተሳሳሙ የተጨዋወቱ የተዝናኑ ነበር እየለቀቁት የነበረው ማለት ነው ጉድበል ጎንደር አለ እና ውድ ቤተሰቦቼ አብርሃም ሸርሙጣ ተውት ባለጌ ስድ ማለት ነው አብርሽ እና ሄርሜላም ደግሞ ህይወቷን አኖርም እኔ ከሱ ጋር መፈመስና አብሬ መኖር ፈልጋለሁ አለች እንግዲህ እሱም ደግሞ ተሞኝቶ እሺ ብሎ ሄደ ማለት ነው እንደ አህያነት ተውት እየሄዱ ነው ውድ ቤተሰቦቼ ጓደኞቹና ሄርሜላ ማለት ነው ሄርሜላማ የሆነ ነገር አስቀምሳቸዋለች መሰለኝ ከጓደኞቹም ከሱም ጭምር ማለት ነው የሆነ ነገር አስነክታለች ስለዚህ አብሮ የሚሆንበትን ይሄን ያክል እንደዚህ የሚሆንም እንደዚህ ሽርሽር የሚሆንበትን ነገር ቢኖር በቃ የሆነ ነገር ቢኖር ነው እንጂ ዝም ብሎ እንደዚህ በአንዴ የሩታ መከታነኝ ያለ የነበረው አቤላ ራሱ ወደ ሄርሜላ ማድራላቱ ራሱ ወደ አብርሽ መሄዱ ራሱ የሆነ ነገር ብታስነካቸው ነው እንደዚህ ሆኖት ማለት ነው እናንተ ባለጌዎች ስዶች ማለት ነው እያንዳንድሽ ስድ ነሽ እያንዳንድሽን ማለት ነው ነገ ህይወት የምትኖሩትን ህይወት ይሄንን ነገር ይደርስባችኋል እናንተ ዛሬ የዘራችሁን ነገ ታጭዱታላችሁ ትላለች ሩታ እና ውድ ቤተሰቦቼ ሩታ ከሆነች ቤት አላት ምን የመሰለ የዘነጠ ቤት እንግዲህ አይታችሁት ነበር በፊት ማለት ነው ተቀርጽበት ነበር ቤቷ
እገባለሁኝ ቤቴን እኔ ቤቴ እሄዳለሁኝ ካሁን በኋላ ወላጆቼን ማስቸገር ይበቃል ብላለች። ግን እናትየው ደግሞ የእናትነት ጥግ ነው። እናቷ በጣም ምርጥ እናት ማለት ነው። የእናትነት ጥግ ነው ያላት። በጣም ደስ የምትል ልጅ ማለት ነው። እናት ነችና እናቴም እህቷንም እንዴት እንደተቆጧት እንግዲህ አይታችኋል። ምን ያክል እንደተቆጧት ማለት ነው። እና ሩታዬ የኔ ቆንጆ በዚህ አጋጣሚ አንቺ የተሻለ ነገር አለሽ። በጣም ደስ የሚል ነገር ይጠብቅሻል ማለት ነው አንቺን እና ታርቃችሁ ብትሄጂ ከዚህ ከእናት ከአባትሽ ቤት ባልሽ ይዞሽ ቢሄድ በጣም ነበረ ደስ የሚለን። በጣም ነበረ የምንደሰተው። ብዙ ጠላቶቻችሁ ደግሞ ይናደዱ ነበረ። ብዙ ወዳጆቻችሁ ደግሞ ይደሰቱ ነበረ። አብርሽ እንግዲህ ያው የኦዲየንስ ክብር ስለሌለውና ለኦዲየንሶቹ ለፋሚሊዎቹ ክብረ ቢስ ነገር ስለሆነ ነው። የራሱ ክብር አጥቶ የሰውን ክብር የሚያሳጣ ሰው ስለሆነ ነው እንጂ ማለት ነው። እና የተሻለ ነገር አለሽ። ቤትሽ የምትሄጂው ደግሞ አሁን ሳይሆን በኋላ ነው እንጂ አሁን አይደለም። ይሄ ግማታም የሆነ ልጅ እንደዚህ አድርጎሽ ማለት ነው። እና አብሽር የኔ ቆንጆ። ደግሞ ውበቱ ደፍቶብሻል። እንዴት አባትሽ እንደምታምሪ ማለት ነው የኔ ቆንጆና ሩታዬ አይዞሽ አንቺ አብሽሪ፣ ሁሉም ነገር ያልፋል። ገና አልጠነከርሽም። 1 ወር አልፎኛል ብላለች። እንግዲህ እንዳያችሁት 1 ወር ቢያልፋትም መቆየት አለባት። ኦልሞስት 3 ወር ምናምን ነገር መሆን አለበት። አዎ 3 ወር ቁጭ ብላ 45 ቀኗን ምናምን ነገር ክትባት አስጨርሳ ምናምን ነገር ነው መሆን ያለበት። 45 ቀኑ በ40 ቀን ነው ክትባት ማለት ነው። ጨርሳ ነው መሆን ያለበት እንጂ ዝም ብላ አሁን ላይ እንደዛ መሄድ የለባትም። ኦልሬዲ 4 ወር ምናምን ነገር ከሆናት በኋላ 3 ወር ከሆናት በኋላ ትውጣ ማለት ነው ባይነኝ እኔ። እና አብርሃም ደግሞ የመጨረሻ የወረድክና የመጨረሻ ዝቃጭ። እኔ ምንም ይሁን ምንም እውነትም ሌላ ሀገር ይዘው ትሄዳለች እሺ ይላል ብዬ አላሰብኩ ነበረ። ግን በደስታ እየፈነደቀ ነው የሄደው እዛን ቀን ማለት ነው። በደስታ እያበደ ነው የሄደው። የሆነ ነገር ብታስነካህም የሆነ ነገር ብታደርግህም አንተ ግን ሁሉም ነገር ውሽ ብለህ ተቀብለሃታል። ጭራሽ ጠዋት ተነስቶ እየዘፈነላት ቤተሰብ የምሬ ነው የምላችሁ። የሆነ ነገር ግን አድርገዋለች መሰለኝ። ጠዋት ተነስቶ ጭራሽ ካልጋ ተነስቶ ወጥቶ እየዘፈነላት እንደፈለጉ እየሆኑ የሰው ይፎግራሉ አውቀው። እኔ ሩሜ ልግባ አንቺ ሩምሽን ግቢ እየተባለ ማለት ነው። አንቺ ሩምሽን ግቢ እኔ ሩሜ ልግባ። ፈርቶ እኮ ነው አንቀጥቅጠው እዛን ሰዓት እስኪያስቡት። ጭራሽ በጣም ደንግጦ ነው መሰለኝ ሲያያት ምናምን ነገር ማለት ነው። እቺ ሾካካ ጭራሽ እሷን ትፈራለህ? ይህን ያክል የሩታን ውበት ሩታን የምትመስል የሩታን የምታክል ልጅን እንትን ያላልከው ጭራሽ በሷ እንደዚህ ሆና ማለት ነው። ቤተሰብዬ በጣም ነው የሚገርመው። እውነት ለመናገር በጣም ነው የሚያሳዝነውና አይዞህ ገለቴ ያለ እና ውድ ቤተሰቦቼ